በሆሊውድ ከባድ ዓለም ውስጥ ዝናና ስኬት ብቻ በቂ አይደሉም። ጊዜን የማስቆምና የወጣትነትን ውበት ለዘላለም የማስቀጠል ፍላጎት ከባድ ፈተና ነው። ለዚህ ነው ብዙዎች የዘላለም የወጣትነት ምንጭ ነው ብለው ወደሚያስቡት የፕላስቲክ ሰርጀሪ ፊታቸውን የሚያዞሩት። በየቀኑ በስክሪን ላይ ከምናያቸው የከዋክብት ገጽታ ጀርባ ከባድ ጫና፣ ፍርሃትና ፍጹም የመምሰል ግዴታ አለ። ይህ ግዴታ ደግሞ አንዳንዴ ውድ ዋጋን ያስከፍላል። የፕላስቲክ ሰርጀሪ ለብዙዎች የጠፋ በራስ መተማመንን መመለሻና የእርጅና ምልክቶችን የመቀነሻ መንገድ ነው። ነገር ግን አንዳንዴ ያ የውበት ፍለጋ ወደማይስተካከል ስህተት፣ ወደማይሽር ጸጸትና ሕዝብ ወደሚያውቀው ገጽታ መጥፋት ይለወጣል። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። በዛሬው ቪዲዮአችን በዚህ የውበት ፍለጋ መንገድ ገጽታቸው ክፉኛ የተበላሸባቸውና የቀድሞ መልካቸውን ያጡ 10 የሆሊውድ ወንድ አርቲስቶችን እንመለከታለን። እስከ ቪዲዮአችን መጨረሻ ድረስ አብረውን ይቆዩ። 10ኛ ሬይ ሊዮታ። የጉድፌላስ እና ፊልድ ኦፍ ድሪምስ ኮከብ የነበረው ሬይ ሊዮታ በፊልም ዓለም ውስጥ በነበረው ጠንካራና ተፈጥሯዊ ገጽታው ይታወቅ ነበር። አይኖቹና የፊት ገጽታው ለፊልም ገጸ ባህሪያቱ ሕይወት ይሰጡ ነበር። ነገር ግን በኋለኞቹ ዓመታት በተለይም ከ2000ዎቹ ወዲህ ፊቱ ላይ የታየው ለውጥ ብዙዎችን አስገርመዋል። ፊቱ ላይ ያለው ቆዳ ከመጠን በላይ የተወጠረና ምንም አይነት ስሜት የማያሳይ መስሎ መታየት ጀመረ። ምንም እንኳን እሱ ሰርጀሪ አድርጌያለሁ ብሎ ባያምንም በበርካታ ሰዎችና በሚዲያ ዘገባዎች መሰረት ቦቶክና ፊለር አብዝቶ የተጠቀመ ይመስላል። ይህ ለውጥ የቀድሞውን ተፈጥሯዊና ሕያው የሆነውን እውነተኛ ገጽታው እንደሸፈነበት ይነገራል። 9ኛ ዛክ ኤፍሮን። ዛክ ኤፍሮን ከቆንጆ ልጅነት ወደ ማራኪ ወጣትነት ሲለወጥ ዓለም አይቶታል። በቅርብ ጊዜ ግን በማህበራዊ ሚዲያ ላይ በተለቀቀ አንድ አጭር ቪዲዮ ላይ የታየው አዲሱ የመንጋጋ ቅርጹ መላውን ኢንተርኔት ምን ተፈጠረ በሚል ጥያቄ አነጋግሯል። መንጋጋው ከመጠን በላይ ሰፊና አራት ማዕዘን ሆኖ መታየቱ ከቀድሞ ለስላሳና ማራኪ የፊት ቅርጹ ፈጽሞ የተለየ ነበር። ወዲያውኑ የመንጋጋ ቀዶ ጥገና ወይም ፊለር አብዝቶ ተጠቅሟል የሚል ወሬ እንደ እሳት ተቀጣጠለ። እሱም በኋላ ላይ መንሸራተቻ ላይ ወድቆ መንጋጋው ተሰብሮበት ሕክምና እንዳደረገ ቢናገርም ብዙዎች ግን የሕክምና ውጤቱን ለመጠቀም በማሰብ ተጨማሪ የውበት ለውጦችን እንዳደረገ ያምናሉ። 8ኛ ሲልቬስተር ስታሎን። የሮኪና የራምቦ ገጸ ባህሪያትን ወደ ሕይወት ያመጣው ስታሎን ሁሌም በጠንካራና በጡንቻማ ገጽታው ይታወቃል። ነገር ግን ዕድሜው እየገፋ ሲመጣ የወጣትነት ገጽታውን ለማስቀጠል ያደረጋቸው ሙከራዎች ከቁጥጥር ውጭ የሆኑ ይመስላል። ቅንድቦቹ ከመጠን በላይ ወደ ላይ መነሳታቸው፣ ፊቱ ላይ ያለው የተወጣጠረ ቆዳና አጠቃላይ የተለወጠው የፊት ገጽታው ከበርካታ ቀዶ ጥገናዎች ጋር ያለውን ግንኙነት በግልጽ ያሳያል። ፊቱ ከመጠን በላይ የተወጠረ በመሆኑ ተፈጥሯዊ የሆኑ የፊት እንቅስቃሴዎችን ለማድረግ የሚቸገር ይመስላል። ምንም እንኳን አሁንም ተወዳጅና በፊልም ዓለም የሚንቀሳቀስ ቢሆንም የድሮው ተፈጥሯዊ ጠንካራና ጥልቅ ስሜት የሚንጸባረቅበት ገጽታው ግን ትዝታ ሆኗል። 7ኛ ኬኒ ሮጀርስ። ይህ የካንትሪ ሙዚቃ ንጉሥ በዓለም ዘንድ በነጭ ጺሙ፣ ሞቅ ባለ ፈገግታውና በለስላሳ ድምፁ ይታወቃል። ኬኒ ራሱ በሕይወቱ መጨረሻ አካባቢ በጸጸት እንደተናገረው በ2000ዎቹ መጀመሪያ ላይ ያደረገው የአይን ሽፋሽፍት ቀዶ ጥገና ትልቅ ስህተት እንደነበር ገልጿል። ቀዶ ጥገናው አይኖቹን ከመጠን በላይ በማጥበብ የቀድሞውን ሞቅ ያለ ደግና ስሜት ገላጭ የነበረውን የአይን ገጽታውን ለወጠው። አንዳንዶች አይኖቹ የተሳሉ ወይም አይኖቹ ላይ የሆነ ችግር ያለበት እንደሚመስል ይናገራሉ። ኬኒ ራሱ በውጤቱ ደስተኛ አይደለውም፣ የከፋ ነገር አድርጎብኛል ሲል በግልጽ ተናግሯል። የእርሱ ታሪክ ትንሽ ነው ብለን የምናስበው የፕላስቲክ ሰርጀሪ እንኳን ምን ያህል ትልቅ ለውጥ ማምጣት እንደሚችል የሚያሳይና ብዙዎች የማስጠንቀቂያ ደወል ሆኗል። 6ኛ ጆን ትራቮልታ። ከሳተርዴይ ናይት ፊቨር ዳንስ እስከ ፐልፕ ፊክሽን ባለው ልዩ የትወና ችሎታው ጆን ትራቮልታ በልዩ የፀጉር ስታይሉና ማራኪ ፈገግታው ይታወቃል። በ80ዎቹና 90ዎቹ የበርካታ ሴቶች የህልም ሰው ነበር። ነገር ግን በቅርብ ዓመታት በተለያዩ የሽልማት ስነ ስርዓቶችና ዝግጅቶች ላይ በሚቀርብበት ጊዜ ፊቱ ላይ የታየው ለውጥ አስደንጋጭ ሆኖ ተገኝቷል። ፊቱ ላይ ያለው ቆዳ እንደ ሰም የለሰለሰና
ከመጠን በላይ የተወጠረ መሆኑ፣ የፀጉር መስመሩ እንግዳ በሆነ መልኩ መስተካከሉና አጠቃላይ ገጽታው ተፈጥሯዊ ያለመሆኑ ብዙዎችን ምንከዋስ ብሏል። የቦቶክስ ፊለር እና ምናልባትም የፊት ማንሳት ወይም ፌስሊፍት ውጤት እንደሆነ በሰፊው ይገመታል። ለውጡ የቀድሞውን ሕያውና ገላጭ የነበረውን ፊቱን ሰው ሰራሽ አስመስሎታል። አምስተኛ በርት ሬኖልድስ። በሰባዎቹና ሰማንያዎቹ የሆሊውድ የወንድነትና የውበት ተምሳሌ ተደርጎ ይወሰድ የነበረው በርት ሬኖልድስ በሻካራ ሆኖ ማራኪ ገጽታው ይታወቃል። በሕይወቱ መጨረሻ አካባቢ ግን እጅግ የተለወጠ ገጽታ ነበረው። ምንም እንኳን እሱ በአደጋ ምክንያት የዓይን ቀዶ ጥገና ብቻ እንደተደረገ ቢናገርም በፊቱ አወቃቀር፣ በግንባሩና በፊቱ ላይ በታየው ከመጠን በላይ የተወጠረ ቆዳና አጠቃላይ ገጽታው ላይ የታዩ ለውጦች ከዚህ የዘለለ የሰርጀሪ ውጤት እንዳለ ይጠቁማሉ። የቀድሞ ሻካራና ማራኪ ገጽታው ጠፍቶ በሕክምና የተለወጠ ሰው መስሎ መታየቱ ብዙ አድናቂዎቹን አሳዝኗል። የእርጅናን ተፈጥሯዊ ሂደት ለመቋቋም የተደረጉ ሙከራዎች መልኩን እንግዳ እንዲመስል አድርገውታል። አራተኛ ዌይትን ሂውስተን። ሚስተር ላስ ቬጋስ በመባል የሚታወቀው ዘፋኙ ዌይትን ሂውስተን በፕላስቲክ ሰርጀሪ ምክንያት ገጽታቸው ከተበላሸባቸው አርቲስቶች መካከል ጎልቶ የሚጠቀስ ነው። የእሱ ፊት የፕላስቲክ ሰርጀሪ ሱስ ምሳሌ ተደርጎ ይወሰዳል። ለብዙ ዓመታት በመድረክ ላይ ለመቆየት ሲል ያደረጋቸው በርካታ ቀዶ ጥገናውን ፊቱን ሙሉ ለሙሉ ለውጠውታል። ፊቱ ላይ ያለው ቆዳ እንደ ፕላስቲክ የተወጠረ፣ ጉንጮቹ ከመጠን በላይ የወፈሩና የተጋነኑ እንዲሁም አጠቃላይ ገጽታው ሰው ሰራሽ መሆኑ በቀላሉ ያሳያል። ተፈጥሮ የእርጅናን ከመቀበል ይልቅ ተደጋጋሚ ሰርጀሪዎችን መምረጡ ለየት ያለና ብዙ ጊዜ አስደንጋጭ የሆነ ገጽታን ሰጥቶታል። የቀድሞ የላስ ቬጋስ ኮከብ ገጽታ በሕክምና ሙሉ በሙሉ ተለውጠዋል። ሶስተኛ ካሮቶ። ይህ ቀይ ጸጉራም ኮሜዲያን በልዩ ቀልዶቹና በገጽታ ለውጡ ይታወቃል። ስኮት ቶምሰን ወይም ካሮቶ ከቀጭንና ተራ ልጅነት ወደ ጡንቻማ ሰውነትና ፊቱ ላይ ከፍተኛና አስደንጋጭ ለውጥ ወደ ታየበት ሰው ተቀይሯል። ቅንድቦቹ በቋሚነት ወደ ላይ የተነሱ ይመስላሉ። ቆዳው ከመጠን በላይ የተወጠረ ነው። ጉንጮቹ ደግሞ ከመጠን በላይ ትልቅና የወፈሩ ናቸው። ምንም እንኳን እሱ ለውጡን ለማስረዳት ስቴሮይድና ሜካፕ ነው ቢልም ብዙዎች ግን የበርካታ የፕላስቲክ ቀዶ ጥገናዎች ውጤት እንደሆነ ያምናሉ። የሰውነት ለውጡም ቢሆን ስቴሮይድ ተጠቅሟል የሚል ግምት እንዲኖር አድርጓል። ለውጡ እጅግ በጣም ከፍተኛ ከመሆኑ የተነሳ የድሮ ፎቶዎቹን ስናይ ይህ ሰውዬ ነው ብለን እንድንጠይቅ ያደርገናል። ሁለተኛ አክስል ሮዝ። የታዋቂው የሮክ ባንድ ጋንስ ኤን ሮዝ ድምፃዊ የነበረው አክስል ሮዝ በ80ዎቹና 90ዎቹ የሮክ ሙዚቃ ዓለም ውስጥ በረጃጅም ጸጉሩና ልዩ ገጽታው ይታወቅ ነበር። ነገር ግን ከሙዚቃው ዓለም ለረጅም ጊዜ ከጠፋ በኋላ ተመልሶ ሲመጣ ብዙ ደጋፊዎቹ ያዩት ፍጹም የተለየ ሰው ነበር። ፊቱ ያበጠ፣ ጉንጮቹ የተጋነኑ፣ ከንፈሮቹ ወፍራም የሆኑና አጠቃላይ ገጽታው ከቀድሞው የሮክ ኮከብ ጋር የማይመሳሰል ነበር። የወጣትነት ገጽታውን ለማስመለስ ወይም ለመጠበቅ ያደረገው ጥረት ከቁጥጥር ውጪ በመሆን የራሱን ልዩ የሆነ ማንነት እንዳሳጣው ብዙዎች ይስማማሉ። ለውጡ ብዙ ደጋፊዎችን ቅር ያሰኘና ያስደነገጠ ነበር። አንደኛ ሚኪ ሩርክ። በ80ዎቹ ዓመታት ሚኪ ሩርክ የወንዶች የውበት ተምሳሌ ተደርጎ ይቆጠር ነበር። በናይን ዊክስ እና ኤንጀል ሀርትስ ፊልሞች ላይ የነበረው ሻካራ ሆኖ ማራኪ ስሜት ገላጭ የሆነ ገጽታው ብዙዎችን ስቧል። ነገር ግን ከትወና ዓለም ገለል ብሎ ድንገት ወደ ፕሮፌሽናል ቦክስ ዓለም ሲገባ ነገሮች ተለወጡ። በቦክስ ምክንያት ፊቱ ላይ ከፍተኛ ጉዳት ደርሶበት አፍንጫው ብዙ ጊዜ ተሰብሮ ጉንጮቹና ከንፈሮቹም ላይ ጉዳት ደርሶ ነበር። ፊቱን ለመጠገን የተደረጉ በርካታ ቀዶ ጥገናዎች ግን ካሰበው በተቃራኒ ፊቱን ሙሉ ለሙሉ ለወጡበት። የቀዶ ጥገናዎቹ ውጤት አስከፊ ነበር። ፊቱ ቅርጽ የለሽ፣ ከመጠን በላይ የተወጠረ፣ ጉንጮቹ የወፈሩ፣ አፍንጫው እንግዳ ቅርጽ ያለውና በፊቱ ማራኪ ማንነቱ ጋር ምንም የማይገናኝ አዲስ ገጽታ ተላበሰ። እሱ ራሱ በግልጽ በተሳሳተ የቀዶ ጥገና ሐኪም እጅ ላይ ነው የወደቅኩት ብሎ በጸጸት ተናግሯል። የሚኪ ሩርክ ታሪክ የውበት ፍለጋ ወይም የጉዳት መጠገኛ ቀዶ ጥገናዎች እንዴት ብቁ ባልሆነ ሰው ከተሰራ ወደ አስከፊ ውጤት ሊያመራ እንደሚችል የሚያሳይ አሳዛኝና
አንጸባራቂ ምሳሌ ነው። ዛሬም በፊልም ዓለም ቢንቀሳቀስም ብዙዎች የቀድሞ ሚኪ ሩርክን ይናፍቃሉ። እንግዲህ እንዳያችሁ የሆሊውድ ብርሃን የራሱ የሆነ ከባድ ጥላ አለው። ዘላለማዊ ወጣትነትንና ፍጹም ውበትን የማሳደድ ግፊት እነዚህ ተወዳጅ አርቲስቶች የሕዝብ ምስል የሆነውን ተፈጥሯዊ ገጽታቸውን እንዲያጡና በማይሽር ጸጸት ውስጥ እንዲኖሩ አድርጓቸዋል። የፕላስቲክ ሰርጀሪ በብዙዎች ሕይወት ላይ በጎ ተጽዕኖን ያሳደረ ቢሆንም የእነዚህ አርቲስቶች ታሪክ ደግሞ ውጤቱ ምን ያህል አስከፊ ሊሆን እንደሚችል ያሳያል። እናንተስ ምን ትላላችሁ? በእነዚህ አርቲስቶች ላይ የደረሰው ነገር ያሳዝናል ወይስ የዝና ዋጋና በግል ምርጫቸው የመጣ ውጤት ነው ትላላችሁ? ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብሮን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቹ ላይክ እና ሼር ማድረጉን እንዲሁም ሐሳብ አስተያየት ካለው ኮሜንት ላይ ጻፉልን። ይህን ቻናል ሰብስክራይብ ካላደረጉ ሰብስክራይብ ማድረጉንና ደውላውን መጫን አይዘንጉ። በቀጣይም በሌላ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።